በደማችን ውስጥ በጸጥታ የሚንቀሳቀስና የልብ ህመም አደጋን በከፍተኛ ሁኔታ የሚጨምር አንድ ስብ እንዳለ ያውቃሉ? ትራይግላይሰራይድ ይባላል። ዛሬ ይህንን ስብ ያለምንም መድኃኒት በተፈጥሯዊ መንገድ ብቻ እስከ 50% ድረስ እንዴት በሳምንታት እና በወራት ውስጥ መቀነስ እንደሚቻል ደረጃ በደረጃ እናያለን። እስቲ ሰብስክራይብ ለማድረግ ሞክሩ፣ ላይክም ለማድረግ ሞክሩ፣ ሼርም ለማድረግ ሞክሩ። የትራይግላይሰራይድ መጨመሪያ ምክንያቶች ምንድን ናቸው? የትራይግላይሰራይድ ቅነሳ 11 ዋና ዋና መንገዶች፣ ፈጣን እና ከፍተኛ ለውጥ አምጮች ምን ምን ይባላሉ? የሚጠበቁ ውጤቶች እና ማጠቃለያዎቹ ምን ምን ናቸው? እና የጤናማ ህይወት ቁልፍ መርሆቹ ምንድን ናቸው? ፍሬ ነጥቦች ደግሞ ከፍተኛ የትራይግላይሰራይድ የቅባት መጠን የደም ቧንቧዎችን በማጥበብ ይታወቃል። ስለሆነም የሚያስከትለው ጉዳት ለልብ ህመም፣ ለስትሮክ፣ ለቆሽት እብጠት፣ ለደም ግፊት ለመሳሰሉት ችግሮች የሚዳርግ የቅባት አይነት ነው። ይህንን በባለፈው ፕሮግራም የሰራሁበት ሰፋ ያለ ፕሮግራም የሰራሁበት ስለ ትራይግላይሰራይድ መጠን። ትራይግላይሰራይድ ምንድን ነው ለማስታወስ ያህል፣ በእርግጥ ይሄ ቪዲዮ ከዚህ ቀደም በተሰሩት ቪዲዮዎች ላይ በስፋት የተገለጸ ቢሆንም ለማስታወስ ያህል እስቲ ትራይግላይሰራይድ ምንድን ነው? ትራይግላይሰራይድ ትርጉሙ ከምግብ የምናገኘው የስብ አይነት ነው። በደም ውስጥ የሚገኝና በነፃነት የሚንቀሳቀስ የቅባት አይነት ነው። በከፍተኛ ፍጥነት እና በከፍተኛ መጠን የሚጨምር የቅባት አይነት ነው። ከሌሎች የቅባት አይነቶች ልዩ የሚያደርገው ይሄ ትራይግላይሰራይድ በከፍተኛ ፍጥነትና በከፍተኛ መጠን በአንድ ጊዜ፣ በትንሽ ጊዜ፣ በአጭር ጊዜ የሚጨምር ሲሆን በቀጥታ ከምንመገበው የምግብ አይነት ጋር የሚያያዝ የቅባት አይነት ነው። ሌሎቹ እንደዚህ አይነት ባህሪ የላቸውም። ጉዳት እንዳለው ሁሉ ጥቅምም አለው። ጥቅሙ ምንድን ነው ሲባል በሴሎች መካከል ለሚደረጉ እንቅስቃሴዎች የኃይል ምንጭ ሆኖ ያገለግላል። ኃይልን የሚሰጠንና የኃይል ምንጭ ሆኖ የሚያገለግለን የቅባት አይነት ነው። ጥቅሙ ይሄ ነው። አቀማመጥን ደግሞ ስንመለከት የት ላይ ነው የሚቀመጠው? የት ላይ ነው የሚገኘው? በአብዛኛው ያለ እንደሆነ ደግሞ ሰውነታችን ካሎሪዎችን ተጠቅሞ ሲያበቃ የተረፈውን ወደ ትራይግላይሰራይድ በመቀየር በስብ ሴሎች ወይም ደግሞ በሴሎቻችን ውስጥ ያከማቻል። በአብዛኛው ግን በደማችን ውስጥ እንደ ልቡ የሚንቀሳቀስና በዚያ አካባቢ በሚገኙ ፋት ሴሎች ውስጥ የሚጠራቀምና የሚቀመጥ የስብና የቅባት አይነት ነው። ትራይግላይሰራይድን የሚጨምሩ ምክንያቶች ምን ምን ናቸው? ትራይግላይሰራይድን የሚጨምሩ ምክንያቶች ምንድን ናቸው? አንደኛ የአመጋገብ ዘይቤ ነው። ሁለተኛ ውፍረት ነው። ሶስተኛ የእንቅስቃሴ እጥረት ነው። አራተኛ የተለያዩ ህመሞች ሲከሰቱ ነው። አምስተኛ በዘር የሚገኝ ነው። ስድስተኛ የተለያዩ መድኃኒቶችን በምንወስድበት ጊዜ የሚፈጠር የትራይግላይሰራይድ መጠን ነው። ትራይግላይሰራይድን የሚቀንሱ ከ10 በላይ ዋና ዋና መንገዶች አሉ። አንደኛ ስኳርን መቀነስ ነው። ሁለተኛ ካርቦሃይድሬትን መምረጥ ነው። ሶስተኛ ክብደትን መቀነስ ነው። አራተኛ ፋይበርን መውሰድ ነው። አምስተኛ የፓልም ዘይት ወይም አሁን ገበያ ላይ ያሉ ዘይቶችን መቀነስ ነው ወይም ማቆም ነው። ስድስተኛ ጤናማ ስብ መጠቀም ነው። ሰባተኛ ኦሜጋ 3 የሚባለውን የቅባት አይነት ማግኘት ነው፣ የፋት አይነት ማግኘት ነው።
9ኛ አዘውትሮ መንቀሳቀስ ነው። 10ኛ አልኮልን ማቆም ነው። 11ኛ የምግብ ሰዓትን ማስተካከል ነው። ከመጠን በላይ አለመመገብ ነው። እስኪ እነዚህን አንድ ባንድ እናያቸው። ምን ሲሆን ነው እነዚህ እያንዳንዳቸው 11ዱን የጠቀስናቸው እነዚህ 11ዱን የጠቀስናቸውን መንገዶች ምን ሲሆኑ ነው? ምን ሲፈጠር ነው? እንዴት ሲሆኑ ነው የትራይግላይሰራይድን መጠን የሚጨምሩት? ምን ስናስተካክል ነው እነዚህ ደግሞ የሚቀንሱት ወይም ደግሞ የሚስተካከሉት? ይሄ ትራይግላይሰራይድ የሚባለው ቅባት እንዴት ሲሆን ነው ሊቀንስ የሚችለውን የሚለውን እንመልከት። አንደኛ ስኳርን መቀነስ ነው። የምንመገበውን ምግብ በስኳር መልክ የምናገኘውን ምግብ ስኳርን ራሱን መቀነስ ነው። ስኳር ነክ ምግቦች ቢበዛ በ30 ደቂቃ ውስጥ ነው ወደ ደም ዝውውር የሚቀላቀሉት የሚገቡት። በጣም ፈጣኖች ናቸው። በ30 ደቂቃ ውስጥ በተመገብነው በ30 ደቂቃ ውስጥ ስኳር ቀጥታ እደም ውስጥ ይቀላቀላል፣ እደም ውስጥ ሄዶ ይገባል። ከምግብ በኋላ ከተመገብን በኋላ ከ1 ሰዓት እስከ 3 ሰዓት ባለው ውስጥ ይህ ትራይግላይሰራይድ የሚባለው በደም ውስጥ ከፍተኛ ደረጃ ላይ የሚደርስበት ሰዓት ነው ወይም የሚደርስበት ጊዜ ነው። ስኳር ከተመገብን በኋላ ስኳር ወደ ትራይግላይሰራይድ የሚቀየረው ወደዚህ ስብና ቅባት የሚቀየረው እስከ 3 ሰዓት ባለው ውስጥ ነው። ስለዚህ ፈጣን እንቅስቃሴና ፈጣን ዝውውር። ስለዚህ ስኳር እና ጣፋጭ መጠጦችን፣ ኬኮችን፣ ከረሚላዎችንና በኢንዱስትሪ የሚዘጋጁ ጣፋጭ ምግቦችን እነዚህ ምግቦች ጉበት ውስጥ በቀጥታ ወደ ትራይግላይሰራይድ ስብነት ይቀየራሉ። ጣፋጭ ነገር፣ ስኳር ነገር፣ መጠጦች፣ እነዚህ ለስላሳ ኬኮች፣ ከረሚላዎች እነዚህ በሙሉ በቀጥታ ጉበት ውስጥ ከደረሱ በኋላ በቀጥታ ወደ ትራይግላይሰራይድ ስብነት የመቀየር ዕድላቸው ከፍተኛ ነው። አድማጮቼ፣ ተመልካቾቼ ስኳርን በብዛት መውሰድ፣ ቶሎ መውሰድ፣ ስኳርን በከፍተኛ መጠን መውሰድ ትራይግላይሰራይድ የሚባለውን የቅባት አይነት መጨመርና ማብዛት እና መሸከም እንደማለት ነው። ስለዚህ ስኳርን መቀነስ አንዱና ዋናው ዘዴ ነው። ስኳርን ከ10% በታች ማውረድ የትራይግላይሰራይድን መጠን ከ30 እስከ 50% ድረስ ለመቀነስ ይገደዳል። ለምሳሌ የስኳር አጠቃቀማችንን፣ የስኳር ምግባችንን፣ ስኳር ነክ የምንመገባቸውን ምግቦች በ10% ብንቀንሰው፣ ድሮ ከምንወስደው ከ10% በታች ብንቀንሰው የትራይግላይሰራይድ መጠን ከ30% እስከ 50% ድረስ የትራይግላይሰራይድ መጠን የመቀነስ እድሉ ከፍተኛ ነው። ሁለተኛው ካርቦሃይድሬትን መምረጥ ነው። ነጭ ዳቦ፣ ፓስታ፣ ነጭ ሩዝ በደም ውስጥ ያለውን የስኳር መጠን በፍጥነት በማሳደግ ስብ እንዲከማች ያደርጋሉ። እነዚህ ነጭ መርዞች የሚባሉት አልፎ አልፎ አንዳንድ ሰዎች የሚሉት ሶስቱ ነጭ መርዞች ነጭ ስኳር፣ ስብና ነጭ ዳቦ፣ ነጭ ዱቄት፣ እነዚህ ነጭ ዳቦ፣ ፓስታ እና ነጭ ሩዝ በደም ውስጥ ያለውን የስኳር መጠን በፍጥነት በማሳደግ ስብ፣ ትራይግላይሰራይድ የሚባለው ስብ እንዲከማች ያደርጋሉ። እነዚህ የካርቦሃይድሬት ምንጮች ናቸው። እነዚህ ነጭ ዳቦ፣ ፓስታ እና ነጭ ሩዝ የመሳሰሉት የካርቦሃይድሬት ምንጮች ናቸው። ካርቦሃይድሬት የሚባለው የምግብ አይነት በዚህ ላይ ታጭቆ የሚገኝ ነው። በመሆኑም እነዚህን ነጭ ዳቦ፣ ፓስታ፣ ሩዝ፣ ኬክ በደም ውስጥ ያለውን የስኳር መጠን በፍጥነት የማሳደግ እድሉ ከፍተኛ ነው። እንዲያውም የመከማቸት እድሉ በዚያው ልክ ነው ማለት ነው። ለስላሳ መጠጦችና ጣፋጮች ከሌሎች ምግቦች በበለጠ ፍጥነት ጉበት ላይ ለመድረስ የሚፈጅባቸው ጊዜ በጣም ትንሽ ነው። ከ30
ደቂቃ በታች ነው። እነዚህ ከ15 እስከ 30 ደቂቃ ድረስ ባለው ውስጥ ነው። ስለዚህ እነዚህ ጉበት ላይ ደረሱ ማለት ትራይግላይሰራይድ በከፍተኛ ፍጥነት እና በከፍተኛ መጠን እንዲመረት የሚያደርጉ የካርቦሃይድሬት ምንጮች ናቸው ማለት ነው። ስለዚህ ካርቦሃይድሬት በበለጠ እና በብዙ በስፋት መመገብ፣ በተደጋጋሚ መመገብ፣ ያለቅጥ መመገብ ትራይግላይሰራይድ የሚባለውን ቅባት እንዲከማች ማገዝ ነው ወይም መዳረግ ነው። ነጭ ዱቄትን እና የተጣሩ እህሎችን ማቆም ከ15% እስከ 25% ድረስ የትራይግላይሰራይድ መጠንን መቀነስ ይቻላል የሚለውን ነጥብ እንድትይዙልኝ እወዳለሁ። ስኳር እና ጣፋጭ መጠጦች እንደ ለስላሳ በጉበት ውስጥ በቀጥታ ወደ ስብ ይቀየራሉ። ይሄ ከቅድሙ ጋር አንድ አይነት ነው። በቀጥታ በፍጥነት እና በከፍተኛ መጠን ጉበት ውስጥ ከደረሱ በኋላ ቶሎ ብለው የሚቀየሩት ወደ ትራይግላይሰራይድ ወደሚባለው ቅባት ነው። ሶስተኛው ዘዴ ክብደትን መቀነስ ነው። ከሰውነት ክብደት 5% መቀነስ። አሁን ካለው ከሰውነት ክብደት 5% መቀነስ እስከ 10% ድረስ መቀነስ ከ20% እስከ 30% ድረስ የሚሆነውን የተከማቸውንና ከፍተኛ መጠን ያለውን ኮሌስትሮል ከ20 እስከ 30% ድረስ መቀነስ ያስችለናል ማለት ነው። ክብደታችንን በቀነስን ቁጥር እስከ 10% ድረስ ክብደታችንን ብንቀንሰው እስከ 30% ድረስ የሚሆነውን የትራይግላይሰራይድ ስብ ክምችት መቀነስ እንችላለን ማለት ነው። ውፍረትን መቀነስ ማለት ክብደትን ማስተካከል ማለት የኢንሱሊን ሬዚስታንስ ወይም የኢንሱሊን የመቋቋም ኃይልን ይፈጥራል ማለት ነው። ይህም ትራይግላይሰራይድ ከፍ እንዲል ያደርጋል። አራተኛ ፋይበርን መውሰድ ነው። የፋይበር ምግብን መውሰድ ነው። የሚሟሙ ፋይበሮች እንደ አጃና ባቄላ የመሳሰሉትን ማብዛት የሚሟሙ ፋይበር ያላቸውን ምግቦች እንደ አጃና እንደ ባቄላ ያላቸውን ንጥረ ነገሮች ማብዛት ማለት ከ5 እስከ 10% የሚሆነውን የትራይግላይሰራይድ መጠንን መቀነስ መቻል ማለት ነው። ስለዚህ ስለ ፋይበር አወሳሰድና ስለ ፋይበር ምግቦች ባለፈው ቪዲዮ የጠቀስኩት ስለሆነ ያንን ዞራችሁ ማንበብ የምትችሉ መሆኑን ለማሳሰብ እወዳለሁ። ነገር ግን የፋይበርን ምግብ መውሰድ ፋይበር ያላቸውን አሰር ያላቸውን ገለባ ያላቸውን ምግቦች በወሰድን ቁጥር ከ5 እስከ 10% ድረስ ያለውን የትራይግላይሰራይድ መጠን መቀነስ እንደሚቻል በዚሁ አጋጣሚ ልነግራችሁ እፈልጋለሁ። አምስተኛ ትራንስፋትን ማስወገድ ነው። ትራንስፋት ማለት በፋብሪካ ውስጥ የሚመረቱ የዘይት አይነቶች ናቸው። እንደ ፓልም ዘይት እንደማለት ነው። እነዚህ ዘይቶችን የታሸጉ ዘይቶችን መውሰድ እና በእነዚህ ዘይቶች የተጠበሱ ምግቦችን መውሰድና የትራይግላይሰራይድን መጠን ይጨምረዋል። እነዚህን ምግቦች ደግሞ በተቃራኒው ማቆም ማለት ከ10% እስከ 12% ድረስ ያለውን የትራይግላይሰራይድ መጠን መቀነስ ማለት ነው። ስለዚህ የታሸጉና የተጠበሱ ምግቦችን ማቆም ማለት የትራይግላይሰራይድን መጠን እና ፍጥነት መቀነስ ማለት ነው። እስከ 12% ድረስ የቅባት መጠንን ማስወገድና መቀነስ እንደሚቻል ጥናቶች ያሳያሉ። ስድስተኛ ጤናማ ስብን መጠቀም ነው። እንደ ወይራ ዘይት ወይም ደግሞ እንደ ተልባ ወይም ደግሞ እንደ ሱፍ ወይም ደግሞ እንደ ቅናጉግ አይነቶችን የሚባሉትን የቅባት አይነቶችን መውሰድ እስከ 10% ድረስ ያለውን የትራይግላይሰራይድ መጠን መቀነስ ወይም ማስወገድ እንደሚቻል ጥናቶች በተደጋጋሚ የተጠኑ ጥናቶች ያሳያሉ። ስለዚህ ጤናማ ስብ ያላቸውን ዘይቶችን መውሰድ ተገቢ ነው። ሰባተኛ ኦሜጋ 3 የሚባለውን የሰባ አሳ መመገብ ማለት ነው። በሳምንት 2 ጊዜ
እና ከዚያ በላይ አሳን መመገብ የትራይግላይሰራይድን የስብ መጠን ከ20 እስከ 30% ድረስ መቀነስና ማውረድ ይቻላል ማለት ነው። 8ኛው ዘዴ አዘውትሮ መንቀሳቀስ ነው። በሳምንት 150 ደቂቃ በሳምንት 150 ደቂቃ ወይም 3 ቀን 50 ደቂቃ የካርዲዮ ስፖርት መስራት፣ ኤሮቢክ መስራት፣ እንቅስቃሴ ማድረግ፣ ወክ ማድረግ፣ ሳይክል መጋለብ እና እነዚህ ነገሮችን ማድረግ የትራይግላይሰራይድን መጠን እስከ 20% ድረስ እንደሚቀንስ የተጠኑ ጥናቶች ያሳያሉ። ስለዚህ አዘውትሮ መንቀሳቀስ የተጠራቀመን የፋት የኮሌስትሮል መጠን፣ የትራይግላይሰራይድ መጠን፣ የኤልዲኤል መጠን መቆጣጠር ብሎም አልፎ ተርፎም መቀነስ እንደሚቻል ጥናቶችን ያሳያሉ ማለት ነው። 9ኛ አልኮልን ማቆም ነው። 9ኛ አልኮልን ማቆም ነው። አልኮልን ሙሉ በሙሉ ማቆም በተለይ ደግሞ በጣም ከፍተኛ ለነበረባቸው ማለት ነው እስከ 30% ድረስ የሚሆነውን የኮሌስትሮል ወይም ደግሞ የትራይግላይሰራይድ መጠን መቀነስ ይቻላል። ስለዚህ አልኮል ማቆም ወይም ደግሞ እዚህ ላይ ትራይግላይሰራይድ የሚባለውን የስብ አይነት ትራይግላይሰራይድ የሚባለውን የስብ አይነት ለማውረድ አልኮልን ማቆም ያስፈልጋል። አልኮልን በዚህ ጊዜ ማቆም ማለት ትራይግላይሰራይድን እስከ 30% ድረስ መቀነስና ማውረድ መቻል ማለት ነው። ጥናቶችም ይህንን ያሳያሉ፣ ይህንን ይጠቁማሉ። 10ኛ የምግብ ሰዓትን ማስተካከል ነው። ማታ ዘግይቶ አለመመገብ፣ ምግብን በጊዜ መመገብ፣ ከ11 ሰዓት 12 ሰዓት እስከ 1 ሰዓት ድረስ ምግብን መመገብ፣ በጊዜ መመገብ፣ ማታ ዘግይቶ አለመመገብ ማለት ነው እና ጾምን ማራዘም ከተቻለ ደግሞ ከ5 እስከ 10% ድረስ ትራይግላይሰራይድን መቀነስ ይቻላል። 11ኛና የመጨረሻው ደግሞ ከመጠን በላይ መመገብን ማቆም ነው። ከመጠን በላይ እስከ ቁንጣን እስከሚይዘን ድረስ መመገብ አስፈላጊ አይደለም። እስከ አንገት ማሰሪያችን ድረስ መመገብ የትራይግላይሰራይድን፣ የኤልዲኤልን፣ የኮሌስትሮልን መጠን በተለይ ደግሞ የትራይግላይሰራይድ መጠንን በከፍተኛ ሁኔታ ይጨምረዋል። በከፍተኛ ፍጥነት ይጨምረዋል። እንዴት ሆኖ ይጨምረዋል ከተባለ ብዙ ካሎሪ በአንድ ጊዜ ሲወሰድ ሰውነት ሁሉንም ኃይል በአንዴ መጠቀምና ወደ ኃይል ሊቀይረው ስለማይችል የተትረፈረፈው ትርፉ ገጠር አካባቢ አባቶቻችን ትዝ ይለኛል። የኔ አባት በራሱ ጊዜ ከምንጠግብ ከብላን እስከ አንገት ማሰሪያ ድረስ አትብላ ብሎ ይቆጣን ነበር። ማገላበጫ እስኪ ተውለት ሁሉ ይላል። እስኪ ለምትበሉ ለሆዳችሁ መገላበጫ ተውለት። አሁን ሳየው ከመጠን በላይ መመገብ በሳይንሳዊ መንገድ አይመከርም። ምክንያቱም ትርፉ ካሎሪ ወደ ትራይግላይሰራይድ ስለሚቀየርና የስብ ክምችታችን ስለሚበዛ ማለት ነው። የአኗኗር ዘይቤን በመቀየር ብቻ እስከ 50% ድረስ የትራይግላይሰራይድ መጠንን ቅናሽ ማምጣት ይቻላል። ከአኗኗር መሻሻል በኋላ ከ4 እስከ 6 ሳምንት ባለው ጊዜ ውስጥ በደም ምርመራ በማረጋገጥ ከየት ወደ የት መጣው፣ ከስንት ፐርሰንት ወደ ስንት ፐርሰንት መጣው፣ ከስንት ሚሊግራም ፐር ዴሲሊትር እስከ ስንት ድረስ መጣው ብሎ የደም ምርመራ በማድረግ ውጤታችንን ማሻሻል መቻላችንና አለመቻላችንን ማወቅና ማገናዘብ እንችላለን። ትራይግላይሰራይድ የሚባለውን ቅባት በተመለከተ የጤናማ ህይወት ቁልፍ መርሆችና ፍሬ ነጥቦችን ስንመለከት ቀጣይነት ያለው ምርመራና ቁጥጥር ሶስቱ ወሳኝ ነገሮች ናቸው። ቀጣይነት ያለው ስንል
ጊዜያዊ የአመጋገብ ለውጥ ሳይሆን የዕለት ተዕለት ልማድ ማድረግ እና በዚያ መንገድ መቀጠል የትራይግላይሰራይድ መጠንን መቀነስ ይቻላል። ከዚያ በኋላ ደግሞ ምርመራ ማካሄድ አስፈላጊ ነው። ቢያንስ በአንድ ዓመት አንድ ጊዜ የኮሌስትሮልና የትራይግላይሰራይድ መጠንን በምርመራ ማወቅና ስንት ላይ ነው ያለውት ብሎ መረዳት እና ለማሻሻል እና ቁጥጥር ለማድረግ የሚረዳን በመሆኑ ምርመራ ማካሄድ አስፈላጊ ነው። ከዚያ በኋላ ደግሞ ቁጥጥር ቀጥሎ ይመጣል። ቁጥጥር የሰውነት ክብደትን እና የስኳር መጠንን በጤናማ ክልል ውስጥ ማቆየት ዋናው የአኗኗር ዘይቤ ቁልፍ መርሆች ናቸው። በአጠቃላይ ወደ ፍሬ ነጥቦች ስንሄድ ትራይግላይሰራይድ የሚባለውን ቅባት በአብዛኛው የሚመነጨው ከምንመገባቸው ስኳሮች፣ ከተጣሩ ካርቦሃይድሬቶች እና ከአልኮል ነው። ከነዚህ ዋናዎቹ እነዚህ ሶስቱ ናቸው። የስኳር ይዘትነት ያላቸው ምግቦች፣ ካርቦሃይድሬት ያላቸው ምግቦች እና አልኮል ትራይግላይሰራይድን የሚጨምሩት እነዚህ ሶስቱ ናቸው። የአስተሳሰብ ለውጥ አድርጉ። አንደኛ አልኮልን እና ስኳርን ሙሉ በሙሉ መተው። ሶስተኛ ክብደትን በትንሹ ቢሆን መቀነስ። ሶስተኛ መደበኛ የአካል እንቅስቃሴ ማድረግ እንዲሁም ደግሞ ምርመራ ማካሄድ። በአጠቃላይ እነዚህ ፍሬ ነጥቦች ወሳኝ ናቸው። እነዚህ 11 መንገዶች በትክክልና በተከታተለ ሁኔታ ሲተገበሩ የትራይግላይሰራይድ መጠን በአጠቃላይ ከ30 እስከ 50% ድረስ ሊቀንስ ይችላል። ይቀንሳል፣ በእርግጠኝነት ይቀንሳል። ለምሳሌ የኔ ትራይግላይሰራይድ መጠን ከ500 135 አድርሻለሁ። ለምሳሌ የኔ ትራይግላይሰራይድ መጠን 500 ደርሶ ነበር። ከዚያ ነው እንግዲህ 135 አካባቢ ማድረስ የቻልኩት ማለት ነው። አድማጮቼ፣ ተመልካቾቼ የዛሬው የትምህርታችን ርዕስ በዚህ ላይ ጨርሻለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።